አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የድሪምቱ ቤተሰቦች እንዲሁም ሰላማችሁ ይብዛ በያላችሁበት። ዛሬ በበርካታ ህልሞች ፍች መጥቻለሁ። በጣም ቆይቻለሁ፣ ይህንን አውቃለሁ። የቆየሁት ባለፈው ሳምንት ሊቭ ላይ ተገኘው፣ ከዛ በኋላ አልተገኘሁም ማለት ነው። ያው በጣም ይቅርታ ስለመዘግየቴ እና ዛሬ አብረን እናወራለን። ላይክ ያደረኩላችሁ ቪዲዮዎቻችሁን ወይም ደግሞ ቀጣይ ቪዲዮ ላይ ጠብቁኝ ብዬ ያልኳችሁ ሰዎች በብዛት እዚህ ቪዲዮ ውስጥ ጥያቄያችሁን ታገኛላችሁ ማለት ነውና ቪዲዮ ላይክ ያደረጋችሁ ያበረታታችሁኝ እስከ መጨረሻው አብራችሁ በመቆየት የህልማችሁን ትርጓሜ ማግኘት ትችላላችሁ። አብራችሁ ይቆዩ። ለዛሬ ቪዲዮ የመጀመሪያው ጥያቄ የሚሆነው በህልሜ አይሻና ተምር የሚባሉ የልጅነት ጓደኞቼ ሊያገቡ የሰርግ ልብስ ለብሰው ተኳኩለው አየሁ። አንዷ በእውነታው ባለትዳር ናት፣ አንዷ ደግሞ ፈትነች። የተለያየ ሀገር ነው የምንኖረው ይላል። ይህንን ህልም ሁሌም እንደምንለው በኢማም ኢብን ሲሪን ረዲየላሁ ዐንሁ አስተምሮት መሰረት እንተረጉማለን ማለት ነው። የሰርግ ልብስና መዋቢያ ወይም መኳኳያ ማለት ነው። ትርጉሙ የሰርግ ልብስ በህልም ውስጥ ንጹህ የሰርግ ልብስ ማየት ክብርን፣ ንጽህናን፣ መልካም ስምን እና የኑሮ መረጋጋትን ያመለክታል። መኳኳል ወይም ደግሞ መዋቢያ ሜካፕ ማለት ነው። ብዙ ጊዜ ደስታን፣ ማጌጥን እና በሰዎች ፊት ጥሩ መታየትን ያመለክታል ማለት ነው። በአጠቃላይ ትርጉሙ ከጓደኛ የሰርግ ልብስ ለብሰው ጓደኞች የሰርግ ልብስ ለብሰው ተኳኩለው ማየትሽ ወይም መታየታቸው ማለት ነው በነሱ ህይወት ውስጥ ታላቅ ደስታ፣ ስኬትና መልካም የህይወት ምዕራፍ ላይ እንዳሉ ወይም በቅርቡ እንደሚደርሱ የሚያሳይ አዎንታዊ ምልክት ነው። አሊያም ደግሞ ለህልም አላሚው አዎንታዊ ወይም ደግሞ መልካም ዜና መስማት ሊሆን ይችላል ማለት ነው። ስለ ጓደኛ ሁኔታ ትንተና። የጓደኛ ሁኔታ የተለያየ መሆኑ የህልሙ ትርጉም በሁለት መንገድ ይብራራል። አንደኛ፣ ባለትዳር ጓደኛሽ አንሻ ወይም ተምር እሷን በድጋሜ በሰርግ ልብስ መታየት ማለት በአሁኑ ትዳሯ ውስጥ አዲስ ደስታ፣ የፍቅር መታደስ፣ በረከት ወይም ደግሞ በቤተሰብ ውስጥ የሚመጣ ትልቅ ስኬት ለምሳሌ የልጅ መውለድ፣ የባል መሻሻል ሊያመለክት ይችላል ማለት ነው። ሁለተኛ፣ ያላገባችሁ ጓደኛ ደግሞ ወይም የተፈታችሁ ማለት ነው። እሷ በሰርግ ልብስ መታየቷ ለጋብቻ መዘጋጀቷን ወይም ደግሞ በቅርብ የትዳር እድል እንዳለባት የሚያሳይ ግልጽ መልካም ምልክት ነው ማለት ነው። የመለያየት ሁኔታ። ህልም አላሚውና ጓደኞቹ የተለያየ ሀገር መኖር ማለት የህልሙ መልእክት ደግሞ ከሩቅ የሚመጣ መልካም ዜና እንደሚሰሙ ወይም እነዚህ መልካም ነገሮች ከሩቅ ሆነው እንደሚካፈሉ ሊያመለክት ይችላል ማለት ነው። ያ ማለት ወይ ለህልም አላሚው መልካም ዜና መስማት ለራሱ የሚሆን ማለት ነው፣ መልካም ዜና መስማት ሊሆን ይችላል። ወይም ደግሞ የነሱን ደስታ በሩቅ ሆኖ መካፈል ሊያጋጥም ይችላል ማለት ነው። ከሁለቱ አንዱ እና ህልሙ በአጠቃላይ ለህልም አላሚው መልካም ዜና የመስማት የደስታና የብሩህ ተስፋ ምልክት ተደርጎ ይቆጠራል ማለት ነው። ተምርና አይሻ የሚል ስም ትርጉም ምንድነው ብለን ካየን ብዙ ጊዜ ስምም በህልሙ ውስጥ ይተረጎማል እና ይሄ ጥያቄ ምንድነው እያንዳንዱ እናያለን። የአይሻ ስም ትርጉም ማለት ነው። ዋናው ትርጉሙ በአረበኛ አይሻ የሚለው ስም ህያው የሆነች የምትኖር ወይም ጤናማ የሚል ፍች አለው ማለት ነው። ያ ማለት ደግሞ በአጠቃላይ ስሙ ብሩህ ህይወትን እና ጥሩ ኑሮን ያመለክታል ማለት ነው። ሃይማኖታዊ ትርጉሙን ከተመለከትን አይሻ ረዲየላሁ ዐንሃ የመሐመድ ሰለላሁ ዐለይሂ ወሰለም ባለቤትና በታሪክ ውስጥ ከታወቁ ሴቶች መካከል አንዷ በመሆኗ ስሙ ትልቅ ቦታ አለው። እሷን የሚገልጿት ቃላት እውቀትን፣ ሃይማኖተኛነትን፣ ችግርን በትዕግስት ማለፍን እና የአላህ እዝነት መገለጫ መሆኑን ያመለክታል ማለት ነው። ቴምር የሚለው ስም ደግሞ ቴምር በአጠቃላይ የዚህ ስም ትርጉም ዋናው ትርጉሙ
ቴምር ማለት በቀጥታ ትርጉሙ ጣፋጭ የሆነ ፍሬ ሲሆን በውስጡ ባለው ከፍተኛ የአመጋገብ ዋጋ ምክንያት ትልቅ ዋጋ አለው ማለት ነው። ተጨማሪ ፍቺዎች ደግሞ ቴምር የሚከተሉት ነገሮች ያመለክታል። በረከትና ኑሮ። ቴምር ለብዙ ዘመናት በረከት ያለው እና በቂ ኃይል የሚሰጥ ምግብ በመሆኑ በረከትን፣ የኑሮ ጥንካሬንና ጤናን ያመለክታል ማለት ነው። ጤናን በተመለከተ ተምር ለሰውነት ጤና በጣም ጠቃሚ በመሆኑ ስሙን የያዘው ሰው ጠንካራና ጤናማ ሕይወት እንዲኖረው እንደ ምኞት ይወሰዳል ማለት ነው። ጣፋጭነቱን በተመለከተ ደግሞ በባህሪው ጣፋጭ በመሆኑ ስሙን የተሸከመችው ሴት ወይም ልጅ ጣፋጭና አስደሳች ባህሪ እንዲኖራት ያላትን ምኞት ሊያመለክት ይችላል ማለት ነው። የህልሙ ማጠቃለያ ያኒ ስሙ ዋና ትርጉሙ ወይም ደግሞ የሚወክለውን ነገር አብረን ስናይ የአይሻ ዋና ትርጉም ህያው የሆነች ጤናማ ሲሆን ትርጉሙ ደግሞ ብሩህ ህይወት፣ እውቀት፣ ክብር ይሆናል ማለት ነው። ቴምር የሚለው ስም ዋናው ትርጉሙ ጣፋጭ ፍሬ ሊሆን ይችላል። የሚወክለው ደግሞ በረከትና የጤና ኑሮ ጥንካሬ ሊሆን ይችላል ማለት ነው። በረከት፣ ጤናና የኑሮ ጥንካሬን ሊወክል ይችላል ማለት ነው። አላሁ አለም። እዚህ ቪዲዮ ላይ ከአንድ በላይ ስለ ተምር ጥያቄ አለ ማለት ነው። በስም በማየት እንዲሁም ደግሞ በመዝራት ነው እና አብረን እናያለን። እስኪ የቀጣው ጥያቄ በህልሜ ተምር በሳህን አየሁኝ ግን አልበላሁትም ይላል ወይም አልበላሁም ይላል። ቴምር ማለት ያው ቀደም ብዬም ተርጉሜዋለሁ። ተምር በህልም ውስጥ እጅግ በጣም አዎንታዊ ምልክት ነው። በተለምዶ የሚከተሉትን ያሳያል። ንጹህ ሲሳይ እና በረከት። ተምር ብዙ ጊዜ ከሐላል መንገድ የመጣ በረከት ያለው ገንዘብ ወይም የሚመጣ ሀብትን ያመለክታል። ሃይማኖታዊ ጥቅም። ቴምር የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተወዳጅ ምግብ በመሆኑ መልካም ሃይማኖትን፣ የቁርአን እውቀትንና ጥሩ ስራን ሊያመለክት ይችላል ማለት ነው። ጣፋጭ እፎይታ ሊሆን ይችላል ወይም ደግሞ ፈውስ ሊሆን ይችላል። ተምር ለጾመኛ ፈጣን እፎይታ እንደሚሰጥ ሁሉ በህይወት ውስጥ ለችግረኞች ፈጣን እፎይታ ወይም መፍትሄ ማግኘትን ያመለክታል ማለት ነው። በሳህን ላይ መታየቱ ደግሞ ሳህን ወይም ዕቃ ሳህን የነገሮችን መቀበል፣ መሰብሰብና ለአገልግሎት ማዘጋጀት ያመለክታል። ስለዚህ ቴምሩ በሳህን ላይ መኖሩ መልካም እድል ወይም ኑሮ ለህልም አላሚው ዝግጁ ሆኖ እየተጠበቀ እንዳለ ያመለክታል ማለት ነው። ግልጽነት ሊሆን ይችላል። ቴምሩ በሳህን ላይ ግልጽ ሆኖ መታየቱ ሲሳይ ወይም መልካም ዜናው የተደበቀ ሳይሆን ግልጽ የሚታይ መሆኑን ያመለክታል ማለት ነው። ርዝቁ ወይም ደግሞ መልካም ዜናው የተደበቀ ሳይሆን ግልጽ ነው ማለት ነው። አለመብላት ወይም ደግሞ አለመጠቀምን በተመለከተ ይህ የህልሙ ወሳኝ ክፍል ነው። መልካሙን ነገር ማየት ግን አለመጠቀም የሚከተሉትን ሊያመለክት ይችላል። መዘጋትና አለመጠቀም። ይህ ማለት እድሉ ወይም ሲሳው በእጅ ላይ ነው፣ ነገር ግን እየዘገየ ነው ወይም በአግባቡ እየተጠቀሙበት አይደለም። ምናልባትም አዲስ የትምህርት እድል፣ የስራ አጋጣሚ ወይም የጋብቻ ጥያቄ ቀርቦ ሊሆን ይችላል፣ ነገር ግን በጥርጣሬ ወይም በመዘናጋት ምክንያት እርምጃ አልወሰዱም ማለት ነው። ሌላው በራስ የመተማመን ማጣት ሊሆን ይችላል። አንዳንድ ጊዜ ደግሞ ይህንን ታላቅ ጸጋ የመቀበል ብቃት እንደሌለ የሚሰማ ውስጣዊ ስሜት ሊሆን ይችላል። ሌላ የጊዜ ጉዳይ ሊሆን ይችላል። ምናልባት ለመብላት ለመጠቀም ትክክለኛው ጊዜ ገና አልደረሰም የሚል የንቃተ ህሊና መልእክት ሊሆን ይችላል ማለት ነው። አላሁ አለም። ቀጣዩ ጥያቄ ወዳጄ የነበረ ሰው አሁን ግን የተለየኝ አልጋዬ ላይ መጥቶ ሲተኛ ፈቀድኩለት ምንድነው ነው የሚለው። አልጋና የተለያየ ሰው ትርጉም። አልጋ ወይም መኝታ። አልጋ በህልም ውስጥ እረፍትን፣ መረጋጋትን፣ የህይወት መሰረትን፣ ትዳርን እና ግላዊ ስሜትን
ምስጢሮችን ያመለክታል ማለት ነው። የተለየ ሰው ደግሞ ወይም የተለየ ወዳጅ፣ የተለያዩ ሰው መምጣት፣ ያለፈ ግንኙነት፣ ያልተፈቱ ጉዳዮች ወይም የውስጥ ምኞቶች መመለስን ሊያመለክት ይችላል ማለት ነው። አብሮ መተኛትና መፍቀድ ማለት አብሮ መተኛት በህልም ውስጥ ከአንድ ሰው ጋር አብሮ መተኛት በአብዛኛው የተስማማ ግንኙነት፣ የሐሳብ አንድነት ወይም የጋራ ዓላማ መፍጠርን ያመለክታል። በዚህ ሁኔታ የግንኙነት መታደስ ወይም የጋራ ጉዳይ እንደገና መነሳት ሊያመለክት ይችላል ማለት ነው። አላሁ አለም። መፍቀድን በተመለከተ ህልም አላሚው ፈቃደኛነት ወይም ደግሞ መፍቀዱ የሚያመለክተው በህልም አላሚው ውስጥ የነበረው ስሜታዊ ክፍተት ለመሙላት ዝግጁ መሆንን ያመለክታል ማለት ነው። ይህ ማለት የይቅርታና የመታረቅ ፍላጎት ከዚህ ሰው ጋር ለመታረቅና ያለውን ለመርሳት ዝግጁ ነው ማለት ነው። የናፍቆት ስሜት ግንኙነቱ በመቋረጡ የተፈጠረው ብቸኝነት ወይም መናፈቅ ስሜት የሚያሳይ ሲሆን ይህ ሰው ወደ ህይወት እንዲመለስ በንቃተ ህሊና ውስጥ እንደሚመኙ ያሳያል ማለት ነው። ወይም ደግሞ ውስጣዊ ሰላም መፈለግ ሊሆን ይችላል። ይህ ድርጊት ያልተፈታው ያለፈ ጉዳይ በመፍቀድ የስሜት መረጋጋትና ሰላም ለማግኘት መጣርን ሊያመለክት ይችላል ማለት ነው። አላሁ አለም። በአጠቃላይ ህልሙ የሚያሳየው የህልም አላሚው ስሜታዊ በር ክፍት ነው እና በግንኙነት ላይ ለሚደረግ እርቅ ወይም አዲስ ጅምር ዝግጁ ነሽ ወይም ዝግጁ ነህ ማለት ነው። ያ ማለት ደግሞ ጓደኛሽ ወይም ወዳጅሽ ጋር ያለሽ ግንኙነት በቅርቡ ሊመለስ እንደሚችል ወይም በአንቺ በኩል ለውጥ ለማድረግ ዝግጁ መሆንን ያመለክታል ማለት ነው። በህልም ወፍጮ መግዛት ምንድነው ይላል? የወፍጮ ትርጉም መጀመሪያ ወፍጮ የሚከተሉት ዋና ዋና ነገሮች ይወክላል። ኑሮና ሲሳይን ያሳያል። የወፍጮ ዋና ዋና ተግባር ጥሬ ነገርን ወደ ጥቅም ላይ የሚያውል ነገር ወይም ዱቄት ለመለወጥ ነው ማለት ነው። ስለዚህ ወፍጮ መግዛት ማለት የራስን የኑሮ ምንጭ ማረጋገጥ ወይም የገንዘብ ገቢ ማሳደግ ማለት ሊሆን ይችላል። ትጋትና ትዕግስት ይህ ማለት ደግሞ ወፍጮ ለመስራት ጊዜና ጉልበት ይጠይቃል። ወፍጮ መግዛት ማለት በትጋትና በታጋሽነት የሚገኝ መልካም ውጤት ማግኘትን ያመለክታል ማለት ነው። ችግር ፈችነት ወፍጮ ነገሮችን መፍጨት ወይም ማስፈጨት ስለሆነ በህይወት ውስጥ ያሉትን ችግሮችና ውጣ ውረዶች በብቃት መፍታትና ወደ ጥቅም ለመለወጥ እንደሚያስችል ያመለክታል ማለት ነው። ወፍጮ መግዛት ማለት ደግሞ ወፍጮ መግዛት ይህንን የኑሮ ምንጭ በቋሚነት ወደ ህይወት ውስጥ ማምጣት ያመለክታል ማለት ነው። በንግስትና ኃላፊነት መንግስትነትና ኃላፊነት ኢብን ሲሪን እንደሚለው ወፍጮ አንዳንድ ጊዜ ገዢን ወይም ዋና ኃላፊነትን ያመለክታል። ስለዚህ መግዛት ማለት ከፍ ያለ ኃላፊነት መውሰድ ወይም በስራ ቦታ ማህበረሰብ ውስጥ ትልቅ ቦታ ማግኘት ማለት ሊሆን ይችላል። አላሁ አለም። ሌላውና የመጨረሻው ወፍጮ መግዛት የጋብቻ ዝግጅትን ሊያመለክት ይችላል። ይህ ማለት ወፍጮ ለቤት የሚጠቅም መገልገያ ስለሆነ ላላገቡ ሰዎች ለጋብቻና ለቤተሰብ መስሪያ የሚሆን ቋሚ መሰረት መጣል ማለት ሊሆን ይችላል። አላሁ አለም። በህልሜ የጸነስኩ መስሎኝ ወይ አባቱ ማን ነው እላለሁ ይላል። መጸነስ ወይም ደግሞ ማርገዝ መስሎ መታየት ወይም መስሎ ማየት። በህልም ውስጥ ማርገዝ ወይም መጸነስ በአብዛኛው የሚከተለውን ያመለክታል። ኃላፊነት መጨመር። እርግዝና ማለት አዲስና ከባድ ኃላፊነት መሸከም ወይም ትልቅና ሚስጥራዊ የሆነ ፕሮጀክት ውስጥ መያዝ ማለት ነው። ይህ ኃላፊነት በትምህርት በስራ ወይም በግል ህይወት ሊመጣ ይችላል ማለት ነው። ሚስጥራዊ ጭንቀትን ሊያመለክት ይችላል። ሴቶች በህልም ሲጸንሱ ማየት ብዙ ጊዜ የተደበቀ ጭንቀት፣ ሐዘንን ወይም ሌሎች የማይታወቁ ሸክም መሸከም እንደሆነ ይተረጎማል። ይህ ብቻ አይደለም። የኑሮ መሻሻል አልፎ አልፎ አንዳንድ ጊዜ ደግሞ እርግዝና የሚመጣው ሲሳይ እና የኑሮ መሻሻል ሊያመለክት ይችላል። ህፃኑ ሲወለድ ይሄ ይካተታል ማለት ነው። ወይም ደግሞ ህፃኑ ሲወለድ ማለት ተተረገዘ ከትንሽ ጊዜ በኋላ የሚመጣውን
የኑሮ መሻሻል ወይም ሲሳይ ያሳያል ማለት ነው። አባቱ ማን ነው የሚለው ጥያቄ ይሄ የህልሙ ዋና ወሳኝ ክፍል ነው። ያለ አባት ስለተጸነሰ ልጅ አባት መጠየቅ ማለት የሚከተሉትን ሊያመለክት ይችላል። የኃላፊነት ምንጭ ፍለጋ፣ የጸነሱትን ኃላፊነት ጭንቀት ወይም ፕሮጀክት መነሻውና መንስኤው ምንድነው ብለው እየጠየቁ እንደሆነ ያመለክታል። ህልም አላሚው የዚህ ሸክም ትክክለኛ ምንጭ መለየት አልቻለም ወይም መሰረቱ ግልጽ አይደለም ብለው እየሰጉ ሊሆን ይችላል ማለት ነው። የውሳኔው ማንነት፣ እርግዝናው አዲስ ህይወት ስለሆነ ይሄ ምናልባት አዲስ የህይወት ውሳኔን ሊያመለክት ይችላል። አባቱ ማን ነው ማለት ደግሞ ይህንን አዲስ ውሳኔ ማን ሊደግፍ ወይም ትክክለኛውን መንገድና መሪው ምንድነው ብለው እያሰቡ ወይም እየተጨነቁ ሊሆን ይችላል ማለት ነው። የመልካም ስም ጭንቀትን ሊያመለክት ይችላል። በግልጽ አባቱ ማን ነው ብሎ መጠየቅ መልካም ስምን ወይም ማንነትን ሊያበላሽ ከሚችል አጠራጣሪ ድርጊት ወይም ሁኔታ ለመታረቅ ያለን ጥልቅ ፍላጎትና ፍርሃት ያመለክታል። አላሁ አለም። በአጠቃላይ ይህ ህልም የሚያመለክተው አሁን ባለው ሸክም ወይም ጭንቀት ላይ ግልጽነት ማምጣት እና በሃይማኖታዊም ሆነ በስነ ምግባራዊ መልኩ ትክክለኛውን መፍትሄ መፈለግ እንዳለብሽ ወይም እንዳለብህ የሚናገር የህልም አይነት ነው ማለት ነው። አላሁ አለም። ቀጣይ ጥያቄ ህልሙን ያየው ጮኛዬ ነው እና በህልሙ እኔን ቀይ ቆንጅዬ ልጅ ይዤ ቡና ሳፈላና የ6 ዓመት ልጅ በጆክ ውሃ ሲሰጠኝ አየ ፍችልኝ ይላል። ቡና ማፍላት እና ልጅ መያዝ። ህልም አላሚው ቡና ሲያፈላ ማየት ቡና ማፍላት መስተንግዶን፣ በረከትን፣ ደስታንና ጥሩ ነገር ለመስራት መዘጋጀትን ያመለክታል። ህልም አላሚው ቡና ማፍላት ለወደፊት ቤተሰቡ ቡና የሚያፈላው ሰው ማለት ነው ለወደፊት ቤተሰቡ ደስታ፣ ሰላምና ምቾትን በብቃት እንደምትፈጥር ያመለክታል ማለት ነው። ላንቺ ነው የታየው፣ ህልሙ ያንቺ ነው። ቀይ ቆንጆ ልጅ መያዝ። ይሄ ደግሞ ልጅ መያዝ በአጠቃላይ በረከትን፣ አዲስ ጅምርን እና የሚያሳይ መምጣት ጅምርን እና የሲሳይ መምጣትን ያመለክታል ማለት ነው። ቆንጆ ቀይ ልጅ ቆንጆ ልጅ መባሉ ቀይነት ጠንካራ ስሜት፣ ፍቅርን ወይም ደግሞ ታላቅ ደስታ ሊወክል ይችላል ማለት ነው። ቆንጆ መሆኑ ደግሞ የሚመጣው ነገር ውብና የሚመኝ መሆኑን ያመለክታል ማለት ነው። ይሄ ምናልባት በቅርቡ የሚመጣ ታላቅ ደስታ ወይም መልካም የትዳር ምዕራፍ ሊሆን ይችላል ማለት ነው። በጆክ መስጠት ሲባል ውሃ ንጽህናን፣ በረከትን፣ ህይወትንና ንጹህ ሐላል ሲሳይን ያመለክታል ማለት ነው። ንጹህ ሐላል ሲሳይን ያመለክታል ማለት ነው። በጆክ መስጠት ደግሞ ጆኩ መጠኑ ትልቅ ስለሆነ ከፍተኛ መጠን ያለው በረከት ወይም ሲሳይ በቀጥታ ወደ ቤተሰቡ እየመጣ መሆኑን ያሳያል። ልጁ ውሃውን መስጠቱ ይህ በረከት በንጹህ ልብና ፍላጎት ወደ እጮኛ የሚመጣ ያሳያል ማለት ነው። ያ ማለት ይህ ግልጽ ሁኔታ ወደ ጮኛሽ ይመጣል ማለት ነው በአንቺ አማካኝነት። ይህ ህልም ለጮኛሽ በጣም አበረታችና ለጋብቻችሁ ብሩህ ተስፋ ያለው ነው። የቤተሰብ ስኬት። ጮኛሽ አንቺ ከልጆች ጋር ሆነሽ ቡና ስታፈይ ማየቱ ጋብቻችሁ በፍቅር የተመሰረተ፣ በበረከት የተሞላና ፈጣን የቤተሰብ ምስረታ እንደሚኖር ያምናል ማለት ነው። ወይም ደግሞ እንደዛ እያሰበ ነው ማለት ነው። የሲሳይ መፍሰስ ሊሆን ይችላል። የ6 ዓመቱ ልጅ በጆክ ውሃ መስጠቱ በታላቅ መጠንና በንጽህና የተሞላ ሲሳይ ወይም ትልቅ የገንዘብ መሻሻል በቅርቡ ወደ ህይወታችሁ እንደሚመጣ የሚያሳይ ጠንካራ ምልክት ነው ማለት ነው። የአንቺ ሚና። ህልሙ የሚያሳየው ጮኛሽ አንቺ በቤተሰባቸው ውስጥ የደስታ፣ የጥንቃቄና የበረከት ምንጭ እንደምትሆኚ በጥብቅ እንደሚያምን ነው ማለት ነው። በአጠቃላይ ይህ ህልም የፍቅር፣ የሲሳይና የሰላም ምልክት ነው። አላሁ አለም። አላህ ያደርግላችሁ። ሌላው በህልሜ የፍቅረኛዬ አባት እኛ ቤት አየሁት ምንድነው ነው የሚለው። የፍቅረኛ አባት ትርጉም
ስልጣንና ኃላፊነትን ያመለክታል። አባት በአጠቃላይ ስልጣንን፣ መመሪያን፣ ጥበቃንና ከባድ ኃላፊነትን ይወክላል። የፍቅረኛሽ አባት በግንኙነታችሁ ውስጥ የቁም ነገርነትን እና የመጨረሻውን ፈቃድ ሰጭነትን ያመለክታል ማለት ነው። የቁም ነገር መግቢያ ሊሆን ይችላል። እሳቸውን በህልም ማየት ማለት ፍቅረኛሽ በግንኙነታችሁ ወደ ቀጣዩ ደረጃ ወይም ጋብቻ ለማድረስ በቁም ነገር እያሰበ ነው ወይም እርምጃችሁ እየተወሰደ ነው ማለት ነው። ይህ ማለት መተማመንን ሊያመለክት ይችላል። የአባት መታየት አንቺ በቤተሰብ ደረጃ ተቀባይነት ልታገኝ መሆኑን ወይም በፍቅረኛሽ ቤተሰብ ዘንድ ተቀባይነት ለማግኘት ያለሽን ምኞት ሊያመለክት ይችላል ማለት ነው። ቤታችሁ ውስጥ መታየቱ ደግሞ ቤት የግል ህይወትን፣ ደህንነትንና የግል ማንነትን ይወክላል። ወደ ቤትሽ መምጣታቸው ይህ ድርጊት የሚያመለክተው የፍቅረኛሽ ቤተሰብ በአባቱ የሚወከለውን በግል ህይወትሽ ውስጥ በይፋ ሊሳተፉ ዝግጁ እንደሆኑ ነው። ይህ ምናልባት የጋብቻ ጥያቄ ለመላክ ዝግጅት መጀመሩን ወይም መሰረታዊ ውሳኔ መወሰኑን የሚያሳይ ምልክት ነው ማለት ነው። አላሁ አለም። ኦፊሴላዊ እርምጃ ህልሙ የሚያሳየው የፍቅረኛሽ ቤተሰብ በኩል ስለ ጋብቻ ጉዳይ በቁም ነገር የታሰበ ሲሆን ይህ ህልም ጉዳይ መደበኛ ለማድረግ የሚጠይቁ እርምጃዎች በቅርቡ ይጀመራሉ ማለት ነው። ሌላው ደግሞ የኃላፊነት ስሜት ሊሆን ይችላል። ፍቅረኛሽ ኃላፊነት የሚሰማው እና የቤተሰብ ድጋፍ እንዳለው ያሳያል። ሌላው ደግሞ የአንቺ ዝግጁነት ነው። አንቺ በውስጥሽ ለዚህ ታላቅ የህይወቱ ለውጥ እና ለቤተሰቦች ውህደት ዝግጁ መሆንሽን እያሰብሽ ሊሆን ይችላል ማለት ነው። ህልሙ በአጠቃላይ የጋብቻ ጥያቄ ቅርብ መሆኑን ለማቅረብ ቅርብ መሆኑን ወይም ደግሞ በግንኙነታቸው ውስጥ መረጋጋትና መከባበር እንደሚመጣ የሚያሳይ ብሩህ ምልክት ነው። ፈትነኝ። በህልሜ የወንድሜ ሚስት ብሬን ስጭኝ እዳ አለብሽ ትለኛለች። እሺ እያልኩ ቅር ይለኛል። አጠራቅሜ ሳበቃ ስጭኝ ትለኛለች እንደያልኩ አየሁ ይላል። ገንዘብ ወይም ብር እና እዳ። ገንዘብ ወይም ብር በህልም ውስጥ ሲሳይን፣ በረከትን፣ ኃላፊነትን ወይም የግል ሀብትን ይወክላል። እዳ ማለት ደግሞ በህልም ውስጥ ያልተወጣ ሃይማኖታዊ ግዴታ፣ ለምሳሌ ዘካ፣ ሰላት ወይም ቃል ኪዳን፣ ያልተፈቱ ችግሮችን ወይም በሌላ ሰው ላይ ያለብሽን ስሜት እዳ፣ ኃላፊነት ሊያመለክት ይችላል ማለት ነው። ያኔ እዳ ሲባል ግዴታ በቀጥታ የብር እዳ አለብሽ ማለት ላይሆን ይችላል ማለት ነው። ያኔ እሱንም አካቶ ማለት ነው። የወንድም ሚስት ወይም ምራት። የወንድም ሚስት በህልም ውስጥ በቤተሰብ መካከል ያለውን ግንኙነት፣ ማህበራዊ ግንኙነትን ወይም አንቺንና የወንድምሽን የሚያገናኝ ወሳኝ የቤተሰብ ገጽታ ትወክላለች ማለት ነው። እሷ እዳ መጠየቋ ይህ ማለት ያልተፈታው ጉዳይ ወይም ኃላፊነት ከቤተሰብ ጋር የተያያዘ ወይም በቤተሰብ ውስጥ ግልጽ መሆን ያለበት ነገር መኖሩን ያመለክታል ማለት ነው። ቅር መሰኘትና ማጠራቀም። እሺ እያልኩ ቅር ይለኛል ማለትሽ ይህ ድርጊት የሚያመለክተው ይህንን ኃላፊነት የመወጣት ግዴታ እንዳለብሽ ታውቂያለሽ፣ ነገር ግን እሱን ለመወጣት ፈቃደኛ እንዳልሆንሽ ወይም አሁን ያለው ጊዜ ተስማሚ እንዳልሆነ ይሰማሻል ማለት ነው። ቅር መሰኘት። ቅር መሰኘትሽ የሚያሳየው ኃላፊነቱ ሸክም እንደሆነብሽ ወይም ግዴታውን ከመወጣት የሚከለክሉሽ ሌላ የራስሽ ፍላጎት እንዳለ ነው ማለት ነው። አጠራቅሜ ሳበቃ ስጭኝ አለችኝ ማለት ይህ ማለት ያለብሽን ኃላፊነት ወይም እዳ ለመወጣት ጊዜና ጥንካሬ ሀብት እስከምሰበስቢ ድረስ እየተዘናጋሽ እንደሆነ ያሳያል ማለት ነው። ይህ ምናልባት አንቺ በመጀመሪያ የራስሽን ጉዳይ ማስተካከል ወይም የራስሽን ሀብት መቆጠብ እንደምትፈልጊ ያመለክታል ማለት ነው። አላሁ አለም። በህልሜ አንድ ሴትዮ ጥቁር ጫማ ገዝታኝ ስትለካ ወይም ስትለብሰው ጥብብ ይላታል። ለልጆቼ አሳይቼ እመልስልሻለሁ ብላኝ ሄደች ከባሏ ጋር ሆና ይላል። በህልም ውስጥ ጫማ ማየት
ጫማ ጉዞና መንገድን ያመለክታል። ጫማ የህይወት ጉዞን፣ የስራ እቅድን ወይም ወደፊት የሚወሰደውን እርምጃ ያመለክታል። ሌላው ጥበቃ ነው። ጫማ እግርን ከጉዳት እንደሚጠብቀው ሁሉ ጥበቃን ወይም በኑሮ ውስጥ መረጋጋትን ያሳያል። ጥቁር ከለር ደግሞ በአብዛኛው ክብርን፣ ኃይልን፣ ሀብትን ወይም ከባድ ኃላፊነትን ሊወክል ይችላል ማለት ነው። በአጠቃላይ ጥቁር ጫማ መሸጥሽ ማለት ትልቅ ኃላፊነት፣ ክብር ወይም አዲስ የህይወት ምዕራፍ ወደ አንቺ እየመጣ ነው ማለት ነው። የሴትየዋና የባሏ ሁኔታ። ሴትየዋ ገዝታ መስጠትሽ ይህች ሴት ምናልባት ለአንቺ ሊመጣ ካለ አዲስ እድል ወይም ከሚመጣ የጋብቻ ጉዳይ ጋር የተገናኘ ሰው ትሆን ይሆናል። ጫማው ጥብብ ማለቱ ደግሞ እሷ ልትወስደው ወይም ልትሸከመው ያልቻለችው ኃላፊነት፣ እድል ወይም የጋብቻ እድል ነበር ማለት ነው። ይህ ማለት ይህ እድል ለእሷ ሳይሆን ለአንቺ የተዘጋጀ ነው ማለት ነው። ከባሏ ጋር መሄድ። ባልና ሚስት ማለት መታየታቸው በቤተሰብ ደረጃ የተወሰደ ውሳኔ ወይም የህይወት አጋርን በሚመለከት ጉዳይ እንደሆነ ያሳያል ማለት ነው። በአጭሩ ምንድነው? ይቺ ሴት ማታቂያት ከሆነ አግብቶ የፈታ ወይም ደግሞ ከዚህ በፊት ፍቅረኛ ያለው ሊሆን ይችላል። እንደዛ አይነት ባል ሊመጣልሽ ይችላል ማለት ነው። የትዳር ሁኔታሽን ባትነግሪኝም ልጆቼን አሳይቼ እመልስልሻለሁ ማለት ልጆችን ማሳየት ብዙውን ጊዜ ምክንያትን፣ የወደፊት ውጤትን ወይም ደግሞ መልካም ስምን ያመለክታሉ ማለት ነው። ልጆችን አሳይቼ ለመወሰን ልጆችን አሳይታ መወሰን መሄዷ ማለት ይህንን እድል ወይም ኃላፊነት ለመቀበል ወይም ለመልቀቅ በቂ ምክንያትና ማረጋገጫ መፈለግ እንዳለባት ያሳያል ማለት ነው። እመልስልሻለሁ ማለት ይሄ የሚያመለክተው አንቺ የምትጠብቂው ኃላፊነት እድል መምጣቱ አይቀርም። አንቺ ነሽ የመጨረሻው ተቀባይ። ህልሙ በአጠቃላይ የሚያሳየው በቅርቡ የሌላ ሰው ያልተሳካለት ነገር ወይም በቤተሰብ ጉዳይ ላይ የተነሳ እድል በመጨረሻ በክብርና በኃላፊነት ወደ አንቺ እንደሚመጣ ነው ማለት ነው። አላሁ አለም። በህልሜ እህቴ እየዋኘች እያለ ድንገት ከኋላ አርጋኖ ይከተላታል። በፍጥነት እንድትወጣ ነግራትና ትወጣለች ይላል። የእህት መዋኘትና የውሃው ትርጉም። እህትሽ እየዋኘች። መዋኘት በአብዛኛው የህይወት ፍሰት፣ የገንዘብ እንቅስቃሴን ወይም በአንድ ጉዳይ ላይ ጥረት ማድረግን ያመለክታል። እህትሽ እየዋኘች መሆኗ በአንድ ትልቅ የህይወት ጉዳይ ላይ ወይም ትምህርት፣ ስራ ወይም ግንኙነት ላይ ማለት ነው ጥረት እያደረገች መሆኑን ያመለክታል። ድንገት ማለት የሚለው ቃል ችግሩ ያልተጠበቀና ፈጣን መሆኑን ያመለክታል። አርጋኖ ወይም ደግሞ አዞ የሚባለው መከተሉ። አርጋኖ ወይም አዞ በህልም ውስጥ ክፉ፣ ተንኮለኛ እና ጠንካራ ጠላትን፣ አደጋን ወይም በስራ ቦታ ወይም በህይወት ውስጥ ያለ አስፈሪ ተቀናቃኝ ይወክላል ማለት ነው። አርጋኖ ከኋላ መከተሉ የሚያመለክተው እህትሽ የማታውቀው የሚደበቅባትና እሷን ለመጉዳት የሚያስፈራራ ችግር ወይም ሰው እንዳለ ነው ማለት ነው። መውጣቷ ግን እህትሽ በፍጥነት ከውሃው መውጣቷ ችግሩ ከመድረሱ በፊት በአላህ ፍቃድ መፍትሄ እንደምትፈልግ ወይም የመውጫው መንገድ እንደምታገኝ ያሳያል። ይሄ ደግሞ አንቺ የምትሰጫት ምክር ወይም ማስጠንቀቂያ እንደምትጠቀምበት የሚናገር ነው ማለት ነው። አላሁ አለም። በህልሜ ልጆቼን ይዤ የጁማ ሶላት ሰግደን ከወጣም በኋላ ጠፍተውኝ እየፈለኳቸው ሳለ አንድ ሴት እንደዚህ አይነት ልጆች አይተሻል? ጠፍተውኝ ነው ስላት ታየኝና ጎንበስ ብላ ሐሺሽ ትለኩስና ስትስብ ወይ ጥሩ ሰው መስለሽኝ ነው እኮ የጠየቅኩሽ እላትና ጥያት ሄድኩ። ስልክ ልደውል ስልኬም ከቦርሳዬ አጣዋለሁ። ወይኔ እልና ወደ ቤቴ ለመመለስ ስል ቤቴም ይጠፋኛል ይላል። እዚህን ህልም ትንታኔ ስንመለከት የጁማአ ሶላትና የልጆችሽ መጥፋትን በተመለከተ ጁማአ ሶላት ሃይማኖታዊ ኃላፊነት፣ ማህበራዊ ግዴታና መንፈሳዊ ንጽህናን ያመለክታል። ልጆችሽን ይዘሽ መስገድሽ ደግሞ መውጣትሽ
ሰግደሽ መውጣትሽ የሃይማኖታዊና የቤተሰብ ግዴታን በአግባቡ መወጣትሽን ያመለክታል። ይህንንም በአጭራጭሩ ስንመለከተው የመጀመሪያው መልእክት ከሃይማኖታዊ ግዴታ በኋላ ንቃት ማጣት፣ ልጆች መጥፋት የሚወክለው ማለት ነው አደጋ አለው ማለት ነው። የተሳሳተ መፍትሄ በችግር ጊዜ እርዳታ የምትፈልጊበት መንገድ የተሳሳተና ሃይማኖታዊ ነገሮችን የሚጎዳ ነው ማለት ነው። ያ ማለት ሴትየዋ ሐሽሽ መለኮሷ ማለት ነው። የአንቺ ጥንካሬ ሴትየዋን ጥለሽ መሄድሽ በሐራም መንገድ መፍትሄ ከመፈለግ ይልቅ እውነትንና ንጽህናን እንደመረጥሽ ያሳያል ማለት ነው። መጨረሻው ጭንቀት ነው። ምንም እንኳን ትክክለኛው ውሳኔ ብትወስኝም የስልክና የቤተሰብ መጥፋት የሚያሳየው ከዚህ ትግል በኋላ የሚመጣው መረጋጋት ወይም ደግሞ ሰላም እንደስካሁኑ ሙሉ በሙሉ አልተመለሰም ማለት ነው። በአጠቃላይ ህልሙ ከመንፈሳዊ ስህተት መመለስሽን ያረጋግጣል። ቢሆንም ያለሽ መሰረታዊ ንጽህናና ግንኙነት ለመመለስ ዱዓ፣ ልመና እና እስቲግፋር ወይም ምህረት መጠየቅ ያስፈልጋል የሚል መልእክት አለው ማለት ነው። አላህ ካንቺ ጋር ይሁን። በህልሜ የተበላ የቴምር ፍሬ አገኝቼ መሬት ላይ እዘራውና ውሃ እረጫለሁ። በአጠቃላይ ተምሩን አልተመገብኩትም። ፍሬውን አግኝቼ የዘራውበት መሬትም እርጥበት ነበረው ይላል። የተበላ የተምር ፍሬ ትርጉሙ ተምር ወይም የፍሬው ወይም ዘሩ ማለት ነው። የተምር ፍሬ የረጅም ጊዜ ጥቅም፣ የዘላቂ ሲሳይና ልጆችን ወይም ትውልድን ያመለክታል ማለት ነው። በህይወት ውስጥ ዘላቂና ትልቅ ውጤት የሚያስገኝ ነገር ለመጀመር ዝግጁ መሆንሽን ያሳያል። የተበላ ተምር ፍሬው የተበላ መሆኑ ተበልቶ ዘሩ መቅረቱ የሚያመለክተው አንድ መልካም ነገር ወይም ተምሩን የሚወክለው ማለት ነው። ካጣሹ ወይም ካለፈሽ በኋላ ቢሆን የመሰረቱ ነገር ወይም ዘሩን እንደያሽ ያሳያል ማለት ነው። ይህ ማለት የጠፋ ቢመስልም የበረከት ምንጭ የተምር ፍሬው ማለት ነው ከአንቺ ጋር ነው ማለት ነው። ሁኔታው ወይም ደግሞ መልካም ነገሩ የጠፋ ቢመስልም ምንጩ ከአንቺ ጋር ነው ማለት ነው። መሬት ላይ መዝራትና ውሃ ማጠጣት። መሬት ላይ መዝራት ወይም መሬት ወይም አፈር ማለት ነው በህልም ውስጥ የኑሮ መሰረትን፣ ትጋትንና ጋብቻን፣ ቤተሰብን ያመለክታል። ዘር መዝራት ደግሞ በሐላል መንገድ የኑሮ መሰረት መጣል ወይም በመልካም ስራ ላይ ኢንቨስት ማድረግ ማለት ነው። ይህ ዘላቂና የሚመሰከርበት ህይወት ለመጀመር ያደረግሽውን ጠንካራ ውሳኔና ጥረት ያሳያል። መሬቱ እርጥበት ያለው መሆኑ ለዘራሹ መልካም ተቀባይነትና የስኬት እድል ሰፊ መሆኑን ያመለክታል። እርጥበት ያለው መሬት የሐላልና የበረከት ሁኔታ ይወክላል። ውሃ ማጠጣት ማለት ደግሞ ለጀመርሽው ስራ ወይም ደግሞ ለኑሮ መሰረት በተከታታይ ጥረት ማድረግ፣ ዱዓ ማድረግና እንክብካቤ መስጠት ማለት ነው። እና ህልሙ በአጠቃላይ ሲታይ በጣም መልካም የጸና ተስፋንና የመልካም ተግባርን ያመለክታል ማለት ነው። አላሁ አለም፣ አላህ ይጨምርልሽ። በህልሜ መዳሜ ብር ሰርቃኝ እኔ ደግሞ መልሻ መጣሁት ይላል። ገንዘብ እና መዳም ትርጉም። ገንዘብ በህልም ውስጥ ሲታይ በረከትን፣ ክብርን ወይም ደግሞ የግል ንብረትን ይወክላል። መዳም ደግሞ የስራ ቦታ አለቃ እና ዋና ማለት ነው። መዳም ከፍተኛ ኃላፊነት፣ ስልጣንንና የኑሮ ምንጭን የሚቆጣጠር አካልን ትወክላለች። መዳም ብር መስረቅ ማለት ይህ የሚያመለክተው አንቺ በስራሽ፣ በኑሮሽ ወይም በግል መብትሽ ላይ ያለ ጥቃት ወይም ደግሞ ፍትህ መጓደል እንዳለ እየተሰማሽ ሊሆን ይችላል ማለት ነው። የውስጥ ስሜትሽን ነው የሚገልጸው። ምናልባት ደሞዝሽ ፍትሃዊ አይደለም፣ የሚገባሽን ክብር አታገኝም ወይም አንድ ነገር ተነጥቄያለሁ የሚል ስሜት አለሽ ማለት ነው። መልሶ ማምጣትና ድል። መልሶ ማምጣት ይሄ ድርጊት የህልሙ ዋና አዎንታዊ ክፍል ነው። መልሶ ማምጣት የሚያሳየው ድልና ጥንካሬን ነው። በኑሮሽ ወይም በስራ ቦታሽ ላይ በደረሰብሽ ፍትህ መጓደል ወይም ጉዳት ላይ የመቆም
እና መብትሽን የማስጠበቅ ችሎታና ፍላጎት ትልቅ ነው ማለት ነው። ኃላፊነትንና ማረጋገጥ የጠፋብሽን ሲሳይ ወይም ደግሞ ክብር መልሰሽ ማግኘትሽ ትግል ማድረግሽ ለአንቺ ሰላምና መረጋጋት ማምጣት አስፈላጊ መሆኑን የሚናገር ሊሆን ይችላል ማለት ነው። ህልሙ በአጠቃላይ መብትሽ ላይ መቆም እና ፍትህን ማስፈን እንዳለብሽ የሚያሳይ ነው ማለት ነው። አላሁ አለም። አላህ ያበርታሽ። በህልሜ ህፃን ልጅ በጀርባ ያዝዬ የዋና ገንዳ ውስጥ ቆሜ ውሃው በጣም ሞልቶ ነበር ግን አይፈስም ነበር። ህፃን ልጅና የዋና ገንዳ ትርጉም ህፃን ልጅ በጀርባ ማዘል ህፃን ልጅ በረከትን አዲስ ጅምርንና ሲሳይን ያመለክታል። በጀርባ ማዘል ደግሞ አዲስ ኃላፊነትን በደህንነትና በትዕግስት መሸከም ያመለክታል። ይሄ የሚያሳየው አስፈላጊና ውድ ኃላፊነት ወይም የኑሮ ሸክም እንዳለ ያመለክታል ማለት ነው። የመዋኛ ገንዳ ማለት የህይወት ስሜታዊ ገጽታ፣ ስራን ወይም የግል ሁኔታን ይወክላል። በውስጡ መቆም ማለት አንቺ አሁን ባለሽበት የህይወት ምዕራፍ ውስጥ በሙሉ ልብ እንደምትሳተፊ ያሳያል ማለት ነው። ውሃው ሞልቶ አለመፍሰሱ ደግሞ ሞልቶ መትረፍረፍ መሙላቱ መትረፍረፍ ውሃ በረከትና ሲሳይን ገንዘብንና እውቀትን ያሳያል። የገንዳው ሙሉ መሆኑ ደግሞ የኑሮ በረከትና በስኬት መትረፍረፍን ያመለክታል። አለመፍሰሱ ደግሞ ይሄ በጣም ጠቃሚ ነው። ውሃው ሞልቶ አለመፍሰሱ የሚያመለክተው አላህ ሱብሃነሁ ወተዓላ የሰጠሽን ታላቅ ጸጋ፣ ሲሳይ ወይም ክብር አልባከነም ወይም ደግሞ አልጠፋም። ይህ ማለት ቁጥጥርና አስተዳዳሪ እንድትሆኚ ኃላፊነት፣ ህፃኑ እና ኑሮ ውሃው በቁጥጥር ስር ናቸው ማለት ነው። የሲሳይ ጥበቃ ያገኘሽው በረከት በጥንቃቄና በብልሃት እየተጠበቀ ነው ማለት ነው። ህልሙ በአጠቃላይ ማለት ነው በጣም ጥሩ ስኬት፣ ሰላምና የተጠበቀ በረከት እንዳለሽ የሚያሳይ ምልክት ነው። አላሁ አለም። አላህ ይጨምርልሽ። በህልሜ ከጎረቤታችን አረቂ ተቀብዬ ያጠጣሁ ደግሞ ይጣፍጣል እና ቤታችን ድንኳን ተተክሎ አየሁ ምንድነው ይላል። እንደ ኢማም ኢብን ሲሪን ረዲየላሁ ዐንሁ እና የተለያዩ የህልም ተርጓሚዎች የእስልምና የህልም ተርጓሚዎች መሰረት አረቂ ወይም ማንኛውም የሚያሰክር መጠጥ ወይም ኸምር በህልም ውስጥ ከባድ ማስጠንቀቂያ ወይም ፈተና ምልክት ነው ብለው ይተረጉሙታል። ያ ማለት የሃይማኖት ፈተና ሊሆን ይችላል። አረቂ መጠጣት የሃይማኖት መዘጋትን፣ ስህተትን መፈጸምን ወይም የአላህን ድንበር መተላለፍን ያመለክታል። የአጠራጣሪ ገንዘብ ወይም ኑሮ ሊሆን ይችላል። አንዳንድ ተንታኞች አረቄን በሐራም መንገድ የተገኘ ገንዘብ ወይም አጠራጣሪ ኑሮ ጋር ያያይዙታል። ጣፋጭ መሆኑ ይጣፍጣል ማለት የሚያመለክተው የተሳሳተው መንገድ ወይም ስህተቱ በመጀመሪያ ጊዜው አስደሳች መስሎ ሊታይ ይችላል፣ ነገር ግን መጨረሻው መዘዙ የከፋ ይሆናል ማለት ነው። ከጎረቤት መቀበል ማለት ጎረቤት የቅርብ ግንኙነት ይወክላል። ይሄ የሚያሳየው ፈተናው ወይም ስህተቱ ከቅርብ ሰዎች ወይም ከማህበራዊ ግንኙነት ሊመጣ እንደሚችል ያመለክታል ማለት ነው። ድንኳን መተከል ድንኳን በህልም ውስጥ የሚያመለክተው ስብሰባ እና እንግዳን ነው። ድንኳን መተከሉ ትልቅ ስብሰባ፣ የቤተሰብ መምጣት ወይም ንግዶችን መቀበልን ያመለክታል ማለት ነው። እንግዶችን መቀበልን ያመለክታል ማለት ነው። ይሄ ስብሰባ ደግሞ ለደስታ ለምሳሌ ሰርግ ወይም ሀዘን ለምሳሌ የለቅሶ ጊዜ ሊሆን ይችላል ማለት ነው። ጊዜያዊነትና መጓዝ ድንኳን ጊዜያዊ መኖሪያ ስለሆነ በህይወት ውስጥ ፈጣን ለውጥ ወይም ደግሞ አጭር ጉዞ እንቅስቃሴ መኖርን ያመለክታል። ክብርን ሊያመለክት ይችላል። ድንኳን አንዳንድ ጊዜ መሪነትን ወይም ክብርን ያመለክታል ማለት ነው። እና ህልሙ በአጠቃላይ የሚያመለክተው ስብሰባ ወይም ክብር ንጹህ ለማድረግ አሁን ካለው የተሳሳተ መንገድ ወይም ፈተና መራቅ እንዳለብሽ ወይም እንዳለብህ ነው ማለት ነው። እና አንዳንድ ሙፈሲሮች ከገንዘብ ጋር ነው፣ አንዳንድ ሙፈሲሮች ደግሞ ከመጥፎ ስራ ጋር ይተረጉሙታል። ገንዘቡን ቢሆን ያው በሐራም የተገኘ መሆኑን ነው የሚገልጸው። ስለዚህ አላህ ይጠብቅሽ። የተለያዩ ባልና ሚስቶች በህልሜ ተገናኝተው እየተሳሳቁ ደስተኛ ሆነው አየኋቸው ይላል።
ለሌላ ሰው የታየ ህልም ነው የሚመስለው። የባልና ሚስት ትርጉም ጋብቻና ጥምረትን ያሳያል። ባልና ሚስት የጥምረት የሰላም የቃል ኪዳን እና በሁለት ወገን መካከል ያለውን መተሳሰር ያሳያል ማለት ነው። የተለያዩ ባልና ሚስቶች ማየት ማለት መልእክት አንድን የተወሰነ ግንኙነት ሳይሆን ሰፊ ማህበራዊ ወይም የኑሮ ሁኔታን ያመለክታል ማለት ነው። መገናኘት መሳቅና ደስተኛ መሆን ደግሞ መገናኘት ልዩነትን ማስወገድ፣ እርቅ መፍጠር እና የተፈጠረ ግንኙነት ማደስ ማለት ሊሆን ይችላል። መሳቅና ደስታ ደግሞ በህልም ደስተኛ መሆንና መሳቅ ሁሌም የመልካም ዜና፣ የሐዘን መወገድ፣ የጭንቀት ማለፍ እና የበረከት መምጣት ምልክት ተደርጎ ይቆጠራል ማለት ነው። እና ህልሙ በአጠቃላይ የሚመጣው ጊዜ በቤተሰብም ሆነ በማህበራዊ ደረጃ ፍቅርና በደስታ የተሞላ እንደሚሆን የሚያሳይ በጣም ብሩህ ምልክት ነው። አላሁ አለም። በህልሜ የሞተ እባብ እየተረገጥኩ አለፍኩ። ብዙ መንገድ ነው፣ ገደሉንም እየዘለልኩ አለፍኩ። የሞተ እባብ መርገጥ ወይም መሻገር እባብ ሄያ እባብ በህልም ጠላትን፣ ተንኮለኛ ሰው ወይም ደግሞ ከባድ ፈተናን ይወክላል። የሞተ እባብ ደግሞ ሞቶ መገኘቱ ማለት የነበረሽ ጠላት ተንኮል ወይም ከባድ ችግር ሙሉ በሙሉ ተወግዷል ወይም ጉልበቱ ጠፍቷል ማለት ነው። እየረገጥኩ ማለፍ ማለት ይሄ ድርጊት የሚያሳየው ያንን የተወገደውን ጠላት ወይም ችግር በሙሉ እምነት፣ ፍርሃት ሳይሰማሽ እና ያለምንም መዘዝ እንዳሸነፍሽ ነው። ይህ ህልም በህይወትሽ ውስጥ ስልጣን የተመሰለ መሆኑን ያመለክታል ማለት ነው። አላሁ አለም። ብዙ መንገድና ገደል መዝለል። ብዙ መንገድ ማለት ብዙ መንገድ ማለፍ የህይወት ረጅም ጉዞ እና ትልቅ ዓላማን ያመለክታል። ገደል ደግሞ ወይም ትልቅ እንቅፋት ገደል አስቸጋሪ ፈተናዎችን፣ ትልቅ ችግሮችን ወይም በራስ ህይወት ውስጥ ያሉ አስደንጋጭ መሰናክሎች ይወክላል ማለት ነው። መዝለል ደግሞ ገደሉን መዝለል ማለት በእነዚህ ትላልቅ ፈተናዎችና መሰናክሎች ፊት ቆም ብሎ ከመፍራት ይልቅ በድፍረትና በብቃት አልፈሻቸዋል ማለት ሊሆን ይችላል። አላሁ አለም። ህልሙ በአጠቃላይ ከባድ ትግል አጠናቀሽ አሁን በሰላም በስኬትና ያለ ጠላት ስጋት መጓዝ እንደምትችይ እየነገረሽ ነው ማለት ነው። አላሁ አለም። በህልሜ የድሮ ቤታችን ለእኔ የጋብቻ ሽምግልና ሊመጣ እየጠበቅን አየሁ። ቤቱ ግን አልተዘጋጀም። እኔም ሽማግሌዎቹ አልተቀመጡ። ከዛ ሽማግሌዎቹ በአባዱላ ሆነው በር ላይ ይደርሳሉ። ብዙ ናቸው፣ ነገር ግን ሁሉም አይታዩኝም። የለበሱት ደግሞ ጥቁር ልብስ ነው እና ጥቁር ፍየል ነው ያመጡት። የእኔ አክስት እንዴ ለምንድነው ጥቁር ለብሰው የመጡት ስትለኝ ቤታቸው ሐዘን ስላለ ነው እላታለሁ። የጋብቻ ሽምግልና በአጠቃላይ መልካም ጊዜና የህይወት መረጋጋት እና የወደፊት የሚመጣ ስምምነትን ያመለክታል። ያልተዘጋጀውን ቤት በተመለከተ ቤት የአንቺ የውስጥ ስሜት፣ ዝግጁነትና የግል ህይወት ይወክላል። ቤቱ ያልተዘጋጀ መሆኑ የሚያመለክተው ለዚህ አዲስ ትልቅ እርምጃ ጋብቻ በስሜታዊነት ወይም በገንዘብ ወይም በአእምሮና ሙሉ በሙሉ ዝግጁ እንዳልሆንሽ ይሰማሻል ማለት ነው። ሽማግሌዎቹ በአባዱላ በር ላይ ሽማግሌዎቹ ጥበብን፣ ክብርን እና በግንኙነትሽ ላይ ሊመጡ የሚችሉ ከባድ ውሳኔ ይወክላሉ። በአባዱላ በብዙ መሆናቸው ደግሞ ውሳኔው ትልቅ ማህበራዊ ክብደት እንዳለ ያሳያል። ሁሉም አይታዩኝም ማለት የጉዳዩ ዝርዝር ግልጽ አይደለም ወይም የወደፊቱ እርግጠኛነት የለውም ማለት ሊሆን ይችላል። ጥቁር ልብስና ጥቁር ፍየል። ጥቁር ልብስ በአብዛኛው ክብርን፣ ስልጣንንና በጣም ከባድ ጉዳይን ያመለክታል። አክስትሽ መደነቅና የአንቺ ምላሽ አንቺ ቤታቸው ሐዘን ስላለ ነው ብለሽ መመለስሽ የሚያመለክተው አንቺ የምትጠብቂው ይህ ጋብቻ ወይም አዲስ ጅምር የሚያመጣው በቀላል ደስታ ሳይሆን ከባድ ከሆኑ ኃላፊነቶች፣ መስዋዕትነት ወይም ያለፈ ሐዘንና ችግር በኋላ እንደሆነ ነው። ጥቁር ፍየል ማለት ሲሳይን ወይም በአደራ
የሚመጣ ንብረት ሊያመለክት ይችላል ማለት ነው። ጥቁር ፍየል ደግሞ ትልቅ እና ክብደት ያለው ኃላፊነት ወይም ለየት ያለ ሲሳይ ይወክላል ማለት ነው። ይሄ የሚያሳየው ጋብቻው ትልቅ ሸክም ወይም ትልቅ ጥቅም ሊኖረው እንደሚችል ነው ማለት ነው። ህልሙ በአጠቃላይ የሚያመለክተው በቅርብ የጋብቻ ጉዳይ በይፋ ሊነሳ እንደሚችልና በአንቺም ለሚመጣው ከባድ ኃላፊነት ጥቁር ፍየል የሚወክለው ማለት ነው አንቺን በአእምሮ ማዘጋጀት እንዳለብሽ ነው ማለት ነው። አላሁ አለም። አላህ ቀጥተኛውን ይምራሽ። ውድና የተከበራችሁ የድሪምቱ ቤተሰቦቼ የዛሬው ቪዲዮ ይሄንን ይመስላል። ከመቆየቴ ከመዘግየቴ የተነሳ ረዘም ያለ ቪዲዮ ነው ያቀረብኩላችሁ። ምክንያቱም እያሳሳኝ ነው ማለት አንዱን በቃ በመደዳው ነው መፈታው። በመደዳው ሲባል እንግዲህ ያው ስቱዲዮ ላይ ገብቼ ማለቴ ነው እንጂ ቪዲዮ ስር ገብቼ አይደለምና በቃ ማለት አንዱን ፈትቼ አንደኛው የሚቀጥለውን ሳይ ደግሞ ያጓጓኛል እና አይኔን ጨፍኜ ነው የምወጣው ማለት ይቻላል። ሁላችሁንም ብመልስ ደስ ይለኛል ግን ያው ከጊዜው አኳያ አይቻልም እና ጥያቄው ረዝሟል፣ ይቅርታ ይደረግልኝ። በሚቀጥለው ፕሮግራሜ እስከምገኝ ድረስ ይህን ቪዲዮ ላይክ እያደረጋችሁ ድጋሜ እንደምመጣ እያጓጓችሁኝ ቆዩ ማለት ነው እና አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። በድጋሜ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ሰላም አለይኩም።